የመጀመሪያው የዓለም ጦርነት ክፍል 1 60 ዓመታት ያክል የአውሮፓ ሀገራት ወይም ደግሞ አውሮፓ ውስጥ ያሉ ሀገራት ጦርነት ሳይዋጉ የቆዩበት ጊዜ ነበር። የ19ኛው ክፍለ ዘመን መጀመሪያ 1800ዎቹ እና 1900ዎቹ መጀመሪያ አካባቢ ማለት ነው። በዚህ ሰዓት አውሮፓ ለሁለት ትከፈላለች። አውሮፓ ለሁለት የተከፈለችበት ምክንያት ምንድነው? የድሮን የኢምፔሪያል ወይም ደግሞ የንጉሳዊ አገዛዝን ቀጥሎ ወይስ ደግሞ የተለያዩ አይዲያዎችን እናራምድ፣ ዘውዳዊ አገዛዝ ተቀይሮ ወደ ሶሻሊዝም ወር ደግሞ ወደ ተለያዩ አይነት የገቨርንመንት አገዛዞችን እንቀይረው የሚል ሀሳብ ነበራቸው። እነዚህ ሀሳቦች መካከል የመጀመሪያው አቀንቃኝ የነበረውና የአውስትሮ ሃንጋሪያን የአልጋ ወራሽ የአውስትሮ ሃንጋሪያን ትሮን ወይም ደግሞ ንጉስ አልጋ ወራሽ የነበረው ፍራንስ ፈርዲናንድ ይገኝበታል። እንግዲህ ፍራንስ ፈርዲናንድ ለአውስትሮ ሃንጋሪያን ሞናርኪ ወይም ደግሞ ለአውስትሮ ሃንጋሪያን የንጉሳውያን ቤተሰብ ሁሉ ያቀረበው አይዲያ ነበረ። በቃ እንቀየር፣ እንለወጥ፣ ይሄን ነገር እንተውና ወደ አዲስ ነገር እንግባ የሚላቸውን ነገሮች ማለት ነው። አውስትሮ ሃንጋሪያን የነበሩት ሰዎች አይቀበሉትም። በቃ የሆነ ያገሉታል ነገር። እዚህም በተጨማሪ አውስትሮ ሃንጋሪያን እንደምትመለከቷት ትልቅ ቦታ ነበር ያዘችው። ኦስትሪያ፣ ሃንጋሪ፣ ቦስኒያ ሄርዞጎቪና የመሳሰሉ ትልልቅ ቦታዎችን ይዛ ነበርና በእነዛ መካከል የሰርቢያ ነዋሪዎች ወይም ደግሞ በሰርቢያ ቻትና ሰርቢያ የሰርቢያ ነዋሪዎች በጣም እንጨቆናለን ብለው ያስቡ ነበር። በኦስትሮ ሃንጋሪያን ገቨርንመንት አገዛዝ ማለት ነው። ብላክ ሃንድ ወይም ደግሞ ጥቁሩ እጅ የሚባል ሙቭመንት ነበራቸው ሰርቢያውያን፣ በኦስትሮ ሃንጋሪያን ክልል ውስጥ የሚኖሩ ሰርቢያውያን ማለት ነው። ታዲያ ጁን 28 1914 ዓ.ም የኦስትሪያውን አርችዱክ ወይም ደግሞ አልጋ ወራሽ የሆነው ፍራንስ ፈርዲናንድ ኮንትሮልድ በሆነችው ቦስኒያ ሄርዞጎቪና ይሄዳል ለጉብኝት። ቢነገረውም እነዚህ ብላክ ሃንድ የሚባሉት ሙቭመንት የሚያራምዱት ሰዎች እዛ ከተማ አሉ የሚባሉ ነገር ቢነገረውም በቃ ይሄን ነገር ችላ ማለት ነበር ቦስኒያ ለመጎብኘት ሄደው። ነገር ግን ጁን 28 ማለት የሰርቢያዎች የሚያከብሩት ክብረ በዓል ነው። ኦቶማን ቱርኮችን ያሸነፉበት በ1389 ዓ.ም ጦርነት ያሸነፉበት የክብረ በዓላቸው ነበር። ታዲያ በዚህ ጊዜ የብላክ ሃንድ ሙቭመንት የሚያራምዱት የተለያዩ ሰዎች በቃ ያስባሉ፣ ለምን አንገለውም፣ በቃ በዚህ ቀናችን መጥቶልን ለምን አንገለውም የሚል ሀሳብ ብሩ ያደርጋሉ። ላይ ፍራንስ ፈርዲናንድ በክፍት መኪና ህዝቦቹን ሰላም እያለ በሚንቀሳቀስበት ሰዓት ላይ አንድ ቦምብ ይወረወርበታል። ይህ ቦምብ ሲወረወር ግን የመኪናው ሹፌር ቦምቧን ይመለከታትና ፈጥኖ ስፒድ በመጨመር ቦምቧን ወደ ኋላ እንድትፈነዳ ያደርጋታል። ጥሏት ሄዶ ማለት ነው። በቃ ጉብኝት ይበቃል፣ ወደ ፓላሳችን ወይም ደግሞ ወደ መኖሪያቸው ወደምናርፍበት ቦታ እንመለስ በማለት የተመለሱ በነበረበት ሰዓት ላይ ባልታሰበ ሁኔታ አውቆ ይሁን ወይ ደግሞ ተሳስቶ የሚታወቅ ነገር የለም፣ መንገድ ይቀይራል። በሌላ መንገድ ለመሄድ ያስባል። ያኔ ጋቭሪሎ ፕሪንሲፕ የተባለ ሰርቢያዊ ወጣት የብላክ ሃንድ ሙቭመንት ወይም ብላክ ሃንድ የሚባሉት ግሩፖች አባል የነበረ ወጣት ፍራንስ ፈርዲናንድ በመንገዱ ሲያልፍ ይመለከተዋል። ጊዜውን አላጠፋም። ጋብሪሎ ፕሪንሲፕ መሳሪያ ይወጣና ፍራንስ ፈርዲናንድና ሚስቱን እዛው ይመታቸዋል። አሁን እንግዲህ የኦስትሮ ሃንጋሪው የነበረው የአልጋ ወራሽ እንግዲህ በሚሄድበት መንገዱ ላይ ጥይት ይመታና ወደ ሆስፒታል በሚያደርገው ጉዞ ላይ ይገደላል። እንግዲህ ለሚሊዮኖች እልቂት የሆነው የመጀመሪያም ጦርነት በዚች ኢቨንት ይቀሰቀሳል፣ ይቆሰቆሳል። እንደነገርኳቸው አውሮፓ እርስ በርስ ሳይጋጩ 60 ዓመት አካባቢ ቆይተው ነበርና በዚች 60 ዓመት ውስጥ የተለያዩ የጦርነት አድቫንስመንቶች እያካሄዱ ነበር የአውሮፓ አባል ሀገሮች። እዚህ መካከል ካይዘር ዊልሄልም ሰከንድ የሚባለው የጀርመን ኤምፐረር ነበር አንደኛው። ካይዘር ዊልሄልም በመሰላችሁ የሚያስበው በቃ ጀርመንን ሱፔሪየር ማድረግ ነው፣ በኢኮኖሚ ሆነ በሚሊተሪ ጀርመንን ሱፔሪየር ማድረግ ነው የሚያስበው። ከዛም ደግሞ የኦስትሮ ሃንጋሪ በጣም ክሎዝ አላይ ነበር፣ በጣም የክሎዝ በቃ ጓደኛቸው ነበረ። የዚህን ጊዜ ኦስትሮ ሃንጋሪ መንግስትን ድጋፍ ይሰጣል። የፈለጋችሁ ነገር ብትወስኑ ጀርመን ከእናንተ ጎን ነች ይላቸዋል። ጀርመኑ ኤምፐረር ሀሳብ ግን ምንድነው? ኦስትሮ ሃንጋሪ መደገፍ ሳይሆን ከሰርቢያ ጋር ጸብ ፈጥሮ በሰርቢያ በኩል ደግሞ የምትመጣውን ሰርቢያን ለመደገፍ የምትመጣውን ሩሲያን ደግሞ በጦርነት መግጠም ነበር ዋነኛ ዓላማው። ሩሲያ በወቅቱ ከ5.7 ሚሊዮን በላይ ወታደሮች እንዳሏት ይነገራል። ግን እነዚህ ወታደሮች በሞደርን እንትናቸው አድቫንስ ያልሆኑ ስለሆኑ በቀላሉ እናሸንፋቸዋለን የሚል ሀሳብ ነበራቸው ጀርመኖች። ከዛ ጁላይ 23 1914 ዓ.ም ኦስትሮ ሃንጋሪዎች ለሰርቢያዎች አንድ ደብዳቤ ይልኩላቸዋል። ይህ ደብዳቤ ምንድነው? አልቲሜተም ነበረ፣ በቃ የግዴታ ደብዳቤ ማለት ነው። ኦስትሮ ሃንጋሪ ለሰርቢያዎች የሰጡት አልቲሜተም 6 ፖይንቶች ነበሩ። አልቲሜተም ውስጥ ያሉት ነገሮች ምንኛ መሰላችሁ? ዋናዎቹ ሰርቢያ ከናሽናሊስት ሙቭመንት ራሷ እንድታወጣ፣ የፍራንስ ፈርዲናንድን ግድያ ኢንቨስቲጌት እንድታደርግ፣ በተጨማሪ ደግሞ ብላክ ሃንድ የሚባሉትን አማጺዎች ሰርቢያዎች ራሳቸው ክላምፕ እንዲያደርጓቸው ወይም ደግሞ እንዲጨቁናቸው የሚያዝ ነበረ። በጭቆና ውስጥ መካከል ደግሞ ጭቆናውን የሚያካሂዱበት ሰዓት ላይ ደግሞ ኢንቨስቲጌሽኑን የኦስትሮ ሃንጋሪያን ኦፊሻሎች ወይም ደግሞ የኦስትሮ ሃንጋሪያን ባለስልጣኖች እንዲቆጣጠሩት ነበረ የሚናገረው። ስለዚህ ሰርቢያ በቃ አማራጭ የለኝም በማለት ለሁሉም ፖይንቶች ተስማማና አንድ ፖይንት ታስወጣለች። ያቺ ፖይንት ምንድነች? የኦስትሮ ሃንጋሪያን ኦፊሻሎች መጥተው ሰርቢያ ውስጥ ቁጥጥር እንዲያደርጉ ማለት ነው። ኦስትሮ ሃንጋሪዎች ታዲያ አንድ ፖይንት ሪጀክት አድርገሻል በሚል ከ5 ቀናት በኋላ በጁላይ 28 1914 ዓ.ም ኦፊሻሊ ሰርቢያን ይወራሉ። እዚህን ጊዜ ጀርመኖች ሩሲያ ወደ ሰርቢያ ጦሯን ሞቢላይዝ በምታደርግበት ሰዓት ላይ ወደ በቃ የኦስትሮ ሃንጋሪ ደጋፊ አይደሉ ሩሲያ ላይ ጦርነት ያውጃሉ። ኦገስት 1 ነው ጦርነቱን ያወጁት። ጦርነቱ የተጀመረው መቼ ነው? በ28 እነሱ ኦገስት 1 ላይ ጦርነት አወጁ ሩሲያ ላይ። ከዛ ከአንድ ቀን በኋላ በፈረንሳይ ውስጥ በምትገኝ አንድ ከተማ የፈረንሳይ ወታደሮችና የጀርመን ወታደሮች ክላሽ ውስጥ ይገባሉ። ይህን በመጠቀም ደግሞ ጀርመን ፈረንሳይ ላይ ጦርነት ታውጃለች። ከዛ ደግሞ ፈረንሳይ እንግሊዝን እርጅን ትላታለች። እንግሊዝ ደግሞ በወቅቱ አየርላንድ ላይ አመጾች ነበሩባትና በአመጾ ፕሪኦኩፓይድ ሆና ለፈረንሳይ ምላሽ መስጠት አልቻለችም ነበር። ስለዚህ ፈረንሳይ ብቻዋን ትዋቀታለች ጀርመን። 3 ቀናት በኋላ የጀርመን ወታደሮች ፈረንሳይን ለመጠቅለል በማሰብ በቤልጅየም በኩል ማለፍ ይጀምራሉ።
ቤልጅየም ከመጀመሪያውም ጀምሮ ኒውትራሊቲዋን አውጃ ነበር። እዚህ ጦርነት ሳይመለከተኝ ብላ ነበር። ግን ያው የጀርመን ወታደሮች በጉልበት ምን ታመጫለች በማለት ክልሏን በመጠቀም ፈረንሳይን ለመውረር ይሞክራሉ። እንግሊዝን ጀርመኖች ያልተረዱት ምን መሰላችሁ? ቤልጅየም እና እንግሊዝ ሴክሬትሊ እንትን ነበራቸው፣ ስምምነት ነበራቸው። ቤልጅየም ከተጠቃች እንግሊዝ ትገባለች ጦርነት ውስጥ የሚል። ታዲያ ኦገስት 4 እንግሊዝ ጀርመን እና ኦስትሪያ ሃንጋሪ ላይ ጦርነት አውጃ ወደ ጦርነቱ ትቀላቀላለች። ኦገስት 7 1914 ዓ.ም የእንግሊዝ ወታደሮች ኤክስፓት ወታደሮች ከተለያዩ ኮሎኒዎች የሰበሰበቻቸው ወታደሮች ኦገስት 7 ላይ በፈረንሳይ አርፈው ቤልጅየም እና ፈረንሳይ ላይ ያለውን የጀርመን ወታደሮች ጦርነት ይገጥማሉ። እዚህን ጊዜ የጀርመኑ ቻንስለር ምን አድርጓል መሰላችሁ? የጀርመኑ መሪ ምን አድርጓል መሰላችሁ? በሲክሬት በድብቅ ከኦቶማን ኢምፓየር ወይ ደግሞ ከኦቶማን ቱርክ በአሁኑ ሰዓት ቱርክ ከምትባለው ኦቶማን ጋር ስምምነት አድርጎ ነበር ወደ ጦርነቱ ለማስገባት። ከዛ ኦቶማን ቱርኮች ኦክቶበር 28 1914 ዓ.ም ሩስ አውሮፓ ውስጥ ይነሳ እንጂ በዓለም ዙሪያ ተዳርሷል የጦርነት ያው ልክ አውሮፓ ውስጥ እንደነበረው ኢንቴንስ አይሆን እንጂ ዓለም ዙሪያ ባሉ የተለያዩ ቦታዎች ላይ ጦርነት ተካሂዷል። የመጀመሪያም ጦርነት ብትመለከት ለምሳሌ በአረብ ሀገራት አካባቢ በነ ኢራቅ አሁን ሞደርን ኢራቅ በምትባለው ላይ ተካሂዷል። መካ ላይ ተካሂዷል። መካ ላይ የነበረ ጦርነት ነበር በመጀመሪያም ጦርነት። ወደ አውስትራሊያ ብትሄድ አውስትራሊያ የብሪቲሽ ኮሎኒ እንደመሆኗ መጠን በብሪቲሽን በማገዝ የጀርመን መርከቦች ላይ ጥቃት አድርጋለች። ጃፓን የጀርመን ቤዞችን እንደዚሁ አጥቅታለች። ቻይና ላይ የነበሩ የጀርመን ቤዞችን አጥቅታለች ጃፓን። እዛ ደግሞ ወደ ሳውዝ አሜሪካ ብትመጣ ደግሞ የእንግሊዝ ፎርሶችና የጀርመን ፎርሶች ኔቪ ባትሎች ወይም ደግሞ የባህር ላይ ውጊያዎችን አካሄደው ነበር ፎክላንድ አይላንድስ የተባለው ቦታ ላይ ብትመለከት አሜሪካ ቀስ ብላ ገብታለች ወደ ጦርነቱ። ግን ያው ከአሜሪካ በተሻለ ደግሞ እነ ካናዳ እንደዚህ ወታደሮቿም እስከ መላክ ድረስ ወታደሮቿን ልካስ ሁሉ እስከ መዋጋት ድረስ ደርሰዋል። ከዛ ወደ አፍሪካ ስትመጣ ደግሞ የፖርቹጋል ክልሎች የነበሩ የአፍሪካ ሀገሮች ላይ ጦርነት ተካሂደዋል። ጀርመን ኮሎኒዎች ነበሯት አፍሪካ ላይ። ስለዚህ ያን ኮሎኒ ደግሞ ለመንጠቅ እንግሊዞች የተለያዩ ሙከራዎች አድርገው ነበረ። ወደ ኤዥያ ራሱ ብትመጣ ኦቶማን ተርክና ሩሲያ የነበራቸው ጦርነት ብቻ ኤዥያን ሙሉ በሙሉ ከቨር ያደርገዋል ማለት ይቻል ነበረ። ሁለተኛው የዓለም ጦርነትን ብትመለከተው እንደዛ ነው። የዓለም ሀገራት ሁሉ የግድ ጦርነቱ ላይ መሳተፍ የለባቸውም። የዓለም ጦርነት ለመባል ዓለም ላይ ያሉ ሜጀር ካንትሪዎች ወይም ደግሞ ትልልቅ ፓወርፉል የሚባሉ ካንትሪዎች በእጃዙም ሆነ በቀጥታ የተለያዩ ሀገሮችን ኢንቮልቭ በማድረግ ጦርነቱ ላይ ተሳትፈዋል። እነዚህ በዓለም ጦርነቶች ላይ ያልሞተ የወታደር ዜጋ የለም። ሁሉም ዜጋ ከየትኛውም ሀገር የመጣ ወታደር በዚህ ጦርነት ላይ ሞተዋል። እንግዲህ ከዚህ አሁን የመጀመሪያም ጦርነት ላይ አሁን ከ30 በላይ የሚሆኑ ሀገሮች ናቸው እርስ በርስ ጦርነት ሲተዋወጁ የነበሩት። ከአውሮፓ ውጭ የነበሩ ሁሉ ሀገሮች እርስ በርስ ጦርነት እንትን ይሉ ነበር በዚህ ጦርነት ምክንያት ማለት ነው። ስለዚህ ሜን ሪዝን የዓለም ጦርነት ሊባልበት የቻለው ምክንያት የዓለም ሀገራትም ሁሉ አንድ ላይ ገቡ ስላይሆኑ ዓለም ላይ ያሉ ትልቅ ኢንፍሉዌንስ ማድረግ የሚችሉ ሀገሮች ጦርነት ላይ ስለነበሩና